ማታ ተረኛ ማን ነበር? ማታ ካንቺ ጋር ለቪው እና ለላይክ ተብሎ እንዲህ አይነትን የብልግና ሪያክት ማድረግ ምን የሚሉት ነው? ብስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመን ዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያለ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን። ለዛሬ አንዳንድ ቪዲዮዎች እያየን እነዛ ቪዲዮዎች ላይ የተወሰኑ ሐሳቦችን የምናንሸራሽር ይሆናል። እስቲ እቺ እህታችን በረመዳን ምን እየሆነች ነው እንመልከተው። ለዛው ለላይክ እና ለቪው ብላ ማለት ነው። ዳይ ወደሷ ቪዲዮ። የዚህ ቪዲዮ እንትኑ ምንድነው? ትኩረቱ ምንድነው? ይህ ዓላማ ተደርጎ የተሰራበት ዋነኛ ምክንያት ምንድነው? ክሊር ነው። በቃ እንዲህ ነው ብዬ መናገር አያስፈልገኝም። ማናችንም የምንረዳው ነገር ነው። እና አንድ እናት ልጇን ስታጠባ ጊዜ በዚህ ልክ እሷን የሚያንቀሳቅስ ጉልበት ኖሮት ነው? ሪሊ እናት እኮ አለን እህቶች አሉን ምናምን ነገር እና በዚህ ልክ ማለት ነው። ይሄ በቃ እኔ ወላሂ በጣም ነው የሚገርመኝ። አሁን እቺ ልጅ ሁለተኛ ሚስት ነኝና ሁለተኛ ሚስት መሆን ኖርማል ነው ኢማን ይጠይቃል ምናምን ብላ በተለያዩ መድረኮች ላይ ቀርባ ስታወራ እመለከታታለሁ። በጣም ነው ሁለተኛ ሚስት ሆንሽ ወይስ? ኧረ አሁን በረመዳን ማይሆን ነገር አታስወሩኝ። ሰሞኑ ደግሞ ረመዳን መሆኑ እየረሱት ይሆን እንዴት ይሆን አላውቅም። አሁን እነዚህ ወጣጤዎች ደግሞ እንመልከታቸው እስቲ። ማታ ተረኛ ማን ነበር? ማታ ካንቺ ጋር ተኝቼ ማታ እንትዝ ያለኝ ተኝቼ ከጎንሽ ነበር የተኛሁት። መታ ክፍል ገብታ በሩ ክፍት ነበር። መኝታ ክፍል ገብታ መታ ነበር። እስከ ጭንቅላቴ አልጋ ልብሱን አልበሰች። ወላሂ በእውነት አስቢው። ካንቺ ጎንም ሆነ በፊት ዞር ብላ ከጎኗ ሆኜ ማታ ለብሰኝ ካንቺ ጎን ሆኜ እንዳይበርደኝ ከዛኛው ክፍል መታ እዛ ተንከባከበችኝ። በጣም ደስ ይላል። ብቻ እንደዚህ ከቀጠላችሁበት ሁለት ያንሳል ነው የምለው። እናንተም ሐቄን እነዚህ የመጨረሻ ባለጌዎች ናቸው። አንደኛ እስልምና ነን ሙስሊሞች ዘንድ ሌላ ኢሜጅ እንዲኖረው እያደረጉ ነው። ተረኛዋ ማናት? ሪሊ ተረኛ ዛሬ አንዷ ጋር ካደር ሌላ ቀን በየቀኑ ነው እንዴ ሚስት ላይ የምትወጣው? ይህ ምን አይነት ድድብና ነው እንዴ? ኢቭን አንድ ሚስት ያለው በየቀኑ ነው እንዴ ከሚስቱ ጋር አረዋለ እንዲህ አይነት ቃል ልጠቀም ነው እንዴ ግንኙነት የሚፈጽመው? እኔ ምን አንድ ሚስት መታገባት ማለት ነው ለእንትን ብቻ ነው እንዴ? ይሄ ለተራክቦ ብቻ ነው? ወናውዝ ቢላ ለዚህ ነው የምታገቡት? ትዳር ለእናንተ ምንድነው? እስቲ ትዳር ሲባል ምንድነው? አሁን እኔ ማግባት አለብኝ ኧረ እኔ ቢሳካልኝ ምናምን የምትሉ ሰዎች ተሳክቶላችሁ ራሱ ብታገቡ ትዳር ለእናንተ ምንድነው? ትርጉሙ ታውቁታላችሁ ወይ ስለ ትዳር? ወይስ ስሜታችሁ መቆጣጠር ስላቃታችሁ ብቻ ነው ዱብ የምትሉት? ልክ እንደ ውሻ ስሜታችሁ ኮንትሮል ማድረግ አቅቷችሁ ምናምን ነገር ነው የምትገቡ። ይሄ ሴት ልጅን ስሜትን ማርካ ይመስል ዕቃ ትመስል ማለት ነው። የትዳር ዓላማ ይሄ አይደለም። የትዳር ዓላማ ይሄ አይደለም። ኢቭን ኮርስ ሰጣቸዋለሁ ስለ ትዳር ማለት ነው። መጀመሪያ አግብቻለሁ አግኛ ማናት ምናምን አይደለም። ሐቅን ትወጣለህ። ሐቅ የምትወጣው እኮ እንዲህ ግብረ ስጋ ግንኙነት ይሄን በጣም አይደለም። ኦኬ ነብዩ አለይሂ ሰላቱ ወሰለም ያረጡ ሴቶች አግብተዋል። ይሄን ታውቃላችሁ? ምንም አይነት ማረጥ ማለት ምንም አይነት ስሜት የሌላቸው ሴቶች አግብተዋል። ስለ ሳውዳ ታሪክ ታውቃላችሁ አይደለም? ኦሬዲ ወደ ማረጥ ተሻጋግራ ነበረ። እስልምና ለስሜት አይደለም፣ ሴት ልጅን እንድትንከባከብ ነው። ሞር ሴት ልጅ ፕሮቴክት መደረግ ትፈልጋለች።
ከለላን ትፈልጋለች። ይሄ ተፈጥሮዋ ነው እና ያን ነገር ለማድረግ ነው እስልምና የፈቀደው እንጂ ዝም ብለህ ለስሜት ምናምን አይደለምና ጥንቃቄ አድርጉ። በተለይ ደግሞ ዩቲዩብ ላይ ብር ለማግኘት ብላችሁ እንዲህ አይነት ነገር አታድርጉ። ይህ ብቻ አይደለም፣ ይሄን ተመልከቱት እስቲ። በዚህ አይነት እንክብካቤያችሁማ ሁለት ራሱ ያንሳል አልኩኝ። በግራና በቀኝ አጣርፋችሁ ስታጎርሱኝ ትንሽ እንኳን ስል በፊት ማታረጊው ማድረግ ጀመርሽ። አንቺ በሷ ፎከር መሰለኝ ስትፈካከሩ ጥሩ ነገር ታደርጋላችሁ። ለምሳሌ ሰው የሆነ ቁርስ እንቁላል ፍርፍር ብትሰራ አንቺ ደግሞ አንድ ሰው ደግሞ ለማስበለጥ ጥብስ ትሰራለች። በዚሁ እንክብካቤያችሁ ደስ ይላል ማለት ነው። በእንደዚህ አይነቶች መመክራችሁ ማለት ነው። እንደነዚህ አይነት አራዳ መሳይ የመጨረሻ ይሄ የ8ኛው ሴንቸሪ ምናምን አስተሳሰብ ያለው የድድብና ወንዝ ውስጥ እየዋኘ ያለ ግለሰብን አታውቁ። 10 ሀብታም ይሁን ምን ይሁን እንዳታገቡ። አሁን ሲታዩ እኮ በቃ ጺማም ነው ምናምን፣ ግን ከሀጅ ነቢ ጋር ማለት ነው ሲሳሳም የሚውል ሰው ነው። እኛ በዛሂሩ ነው አይደለም ዩቲዩብ ላይ በሚፖስተው ተሞርኩዘን ነው የምናወራው። ከዚህ በፊት አይታችኋል። አንድ ፈቲ ነው ምናምን ከመተባል ሴት ጋር ሲጋተት ምናምን ነበር። ሚስት አለው ግን እዚህ ጋር አይ ቲንክ ኢቭን ሁለቱም ሚስቶቹ ናቸው። አላቅም፣ ይሄ ዲቴል የሆነ ኢንፎርሜሽን የለኝ። ግን ቢሆኑ ራሱ እንዲህ አይነትን ባል እናንተ መጠቀሚያ የሚያደርግ በዩቲዩብ ለመጦር ስራ የማይሰራ እንቅስቃሴ የማያደርግ እንዴ ከዛ ሚስቶቹን ደግሞ ለመሸቀያ የሚሰራ ሰው ይህ ወንድ አይደለም። እንዲህ አይነት ወንድ ሁለተኛ ይቅርና አንደኛ ራሱ እንዲያገባ እስልምና አይፈቅድለትም። እነዚህ አይነት ሰዎች እንግዲህ በረመዳን ኢፍጣር ሰዓት ላይ ምግቡ መጣ። ከዛ በኋላ መጀመሪያ ሲሰርታ ብላ ራሱ ሆድህን እንትን በል 4 ምናምን ከመመኘት በፊት ብዙ ወንዶች ነው የሚያስቁኝ። መጀመሪያ እስቲ አንዳቀው እኔ አሁን ባለንበት ዘመን ላይ ሰዎች ያግቡ ከአንድ በላይ ያግቡ። ግን አሁን እኔ ብትጠይቁኝ ሸሪዓው ይፈቅደዋል። አዎ ሸሪዓውን ማክበር አለብኝ፣ የቻለ ሰው ማግባት አለበት ነው። ግን በዚህ ዘመን ላይ የምር ሸሪዓው የሚጠብቅ ሰው አለ ብላችሁ ታምናላችሁ? ስንቶች ናቸው አንድ ሚስት ኖሯቸው ራሱ በፍቅር መንከባከብ ያቃታቸው እንዴ? ይህ ባሌ ቢጠፋ ቢሞት ብላው እኮ የገዛ የልጆቿን አባት ምትራገኝ ስንት ሚስት አለች። ለምን ሲባል በባህሪው አይደለም። ሁለተኛ ሰው አንደኛው ራሱ በትክክል ማስተዳደር አልቻለም። አይደለም አላህን መፍራት የሚባል ነገር አለ። አላህን ስትፈራ ጊዜ ነው ሀብተን ራሱ እንዴት ማስኬድ እንዳለበት የምታውቀው እንጂ ሀብተን ስለሆንኩኝ ብቻ የፈለኩኝ ምንድነው የምታረገው? ምንም አታረግም። በጣም ሰግጥና ውስጥ ሆነህ ነው የምትቀረው። ወናውዙ ላይሆን እንደነዚህ አይነት የመጨረሻ ጅልጥ የሆኑ ሰዎች ወላሂ ስድብ ነው እንዳትሉኝ፣ የመጨረሻ ጅልጥነት ነው። ኢቭን በጣም ማለት ነው አግሬሲቭ ሆኜ መናገር ፈልጌ ነበረ ትቼዋለሁ። ምክንያቱም የእስልምና ኢሜጅ እያበላሹ ስለሆነ እስልምና እንዲህ አይደለም የሚፈቅደው። ኢቭን ይሄ ሰውዬ ማለት ነው እንዲህ ገምታችሁ ማለት ነው ሁለተኛ የማግባት አቅም የለውም። በቃ ምግቡ ራሱ አይታችሁ ከዛ በኋላ ባክግራውንዱ አይታችሁ ምናምን ትገምቱታላችሁ። ቤት ክራዩ ወይም የተለያዩ ነገራቶችን በዩቲዩብ የሚከፍል ሰው ሁለተኛ ሚስት ይቅርና አንደኛ ራሱ የማግባት እንትን የለውም። ምክንያቱም ይሱ ካምፓኒ ጎግል አሰንስ ምናምን የሆነ ሰዓት የለን ካለ ምን ልትሆን ነው? ምንም ስራ ከሌለ እና እንደነዚህ አይነት ሰው ነው አሁን ስለ ሁለተኛ ሚስት የሚያወራው። ወናውዝ ቢላ አላኩል ዛሬ ይሄን ካልኳቸው በሌሎች ቪዲዮዎች እስከምንገናኝ ድረስ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።